ክፉ ነገር አታስወራ አይደለም ቡራ እኛ አንተን ብለን የመጣ ነው እዚህ አታስወራኝ አንተን እሱን አዋሩት እኔን አታዋሩኝ እሱ እንደዛ ለሁለት እነዚህ ልጆች ማለት ነው ወንድም የለውም ብለው እኮ ነው የደበደቡኝ ወንድም የለውም ወይ ማንንም የለውም ብላችሁ እዚህ ቪዲዮ ላይ የምታዩት ራሱ ይሄ የተሰራው ዕቃ የለምለም እሱ ወንድሟ መጥቶ የጠየቀው ዕቃ ነበረ የዛኔ ከሱ በተጣላን በሶስተኛው ቀን ነው መታ ወሰደችው የሚገርማችሁ ነገር ወስዳለች እኔ እኮ ደበደቡኝ ብዬ ራሱ አላወራው እኔ በጊዜው ወደ ፍርድ ቤትም አድርሼው ነበረ አሁን እኔ 4000 ብርና የሞራን ካሳ ያስፈልገናል ይሄን ገንዘብ ነገ ይዛችሁ አምጡ ወይ በኋላ አምጡ እሱ ያለ መታወቅ ነው የተጎዳዳችሁ አሁን እናንተ ብር ይሄንን ካሳ አለ ይሄንን ወጪውን ትከፍላላችሁ አሁን ጥርሱም ተጎቷል ካሳም ትከፍላላችሁ ሰላም ውድና የተከበራችሁ የኪዶ ቲዩብ ቤተሰቦች እንዴት ናችሁ አላችሁ ነው ሁሉ ሰላም ሁሉ መልካም እኔ ጋር አልহামዱሊላህ ሁሉ ሰላም ነው ያው እንግዲህ ሁላችሁም እንደምታውቁት ባለፈው እኔና ቡራ ላይ የተፈጠረው ነገር ታውቃላችሁ እኔ ቡራን አላውቀውም በነገራችን ላይ ቡራን የለምለም ወንድም መሆኑን ጭራሽ አላውቅም ነበር የለምለም ወንድም ማቀው ኤፋን ነው ኤፍሬም ማለት ነው እሱን ነበር ማቀው ግን እሱ ድንገት መጥቶ እንደዚህ እህቴ ዕቃ ምናምን ሲለኝ እኔ ጭራሽ እሱ ስለማላውቀው ስለ ዕቃ ሊያወራኝላ አልፈለኩም ገባችሁ አይደል በዛ ላይ ደግሞ ሲያወራኝ ራሱ የሆነ ትህትና ነገር አላየውበትም ቀድሞ ተበሳጭቶ ነበር የመጣው እና እኔም ደግሞ በዛ በስጭት ላይ ሆኖ ሌላ ነገር ሲናገረኝ እኔም ልረጋጋ ሞክሬ ነገር ነበረ እየባሰበት ሲመጣ ነው እኔም አልቻልኩም ከዛ ስሜታዊ ሆኜ ነው ያን ሁሉ ነገር የተፈጠረው እና ዛሬ ቡራን በደንብ አድርጌ ይቅርታ መጠየቅ ፈልጋለሁ ለምለምም እንዲሁም አባቱ ሁላቸውንም ይቅርታ መጠየቅ ፈልጋለሁ እንዲሁም እናንተ ቤተሰቦቻችን ይቅርታ መጠየቅ ፈልጋለሁ እሺ ያው እንዳልከው ትክክል ብለሃል ግን የዛን ሰዓት ላይ እሱ ማገባቡ ትክክል አልነበረም እኛ የሥራ ሰዎች ነን ከሥራችን ሌላ ምንም የምንነካካው ነገር የለም ከማንም ጋርም ቁርሾ የለንም የምንገናኝበት ነገር የለም ስራ ቦታ ነው ይሄ ድርጅት እስከሆነ ድረስ ማንም ሰው በአግባቡ ነው መገበያየት ያለበት እሱ ግን አመጣጡ የዛን ሰዓት ላይ የሆነ በቃ እንትን አለ አይደለ ፈልጎ የመጣ ነበር የሚመስል ነበር አግባቡም ራሱ እየሰራን ነው እኛ ሰላም እየሰራን ኢቭን በስርዓት እኮ ሰላም አላለንም ገባና መጣና ያለው ነገር እኔ እንደሰነዝ ያደረገኝ ደግሞ ይበል ድርጅት መበጥበጥ የለበትም አይደል ምንም ቦታ ላይ ማለት ነው እሱ በግዴታ በቃ ራሱን የለምለም ወንድም ነኝ ያለ አይደል እኛ አናውቀው የሱ ወንድም ነው እኔም እኮ አሁን ስላላወቅኩት ነው ሁላችንም አናውቀውም እሱ ድንገት ያንን ነገር ማድረግ አልነበረብንም እኛ አስረድተናል በቻልነው አቅም ግን ደግሞ እሱ ሊረዳ አልቻለም እናንተ ማናችሁና ነው የህቴን ዕቃ ምናምን በቃ በጣም እንትን ሲል በቃ ገለፍተኝነት ስሜት ሲሰማው እኔ አልቻልኩም ለምን እኛ ስራችን ላይ ነን ብዙ ታዘዝነው ዕቃ አለ ያን ነገር ለማድረስ ግዴታችን ነው የተሯሯጥን ነው አይደል ያንን ነገር ደግሞ በሱ እንትን ባልነበት ሰዓት ላይ ብዙ ስራን ያመለጠን ያ ነገር መሆን የለበትም እኔ ያንን ነገር ማድረግም ደብሮኛልም የሷ ወንድም ነው ምናምን ሲባል ደብሮኛልም ግን ደግሞ ስራ ቦታችን ደግሞ ቢመጣ ደግሞ እንደዚህ ነገር ደግሞ ደስ አይልም ለምን ምንም ነገር ቢሆን ስራ ቦታ ነው ክብር ስላለው ማለት ነው እና ያን ነገር በማረጋቸው እኔም ጠጭቶኛል ከብዶኛል ግን አንደኛ አሁን እኛም ስተት ሰርተናል በርግጥ እሱ እሳት ሆኖ ሲመጣብን እኛ ማብረድ መቻል ነበረብን ገብቷል አንደኛ ተቀጥረን ነው የምንሰራው እዚህ ድርጅት ውስጥ ሁለተኛ የድርጅቱንም ስም እያበላሽን ያለ ነው የድርጅቱም ስም ተበላሽቷል አሁን ግን እንደዚህ ከሚሆነው እኛ በቃ በድርጅቱ ስምና በእኛ ስም ቡራን እና አባቱን ይቅርታ ብንጠይቅ ቤተሰቡን ይቅርታ እንጠይቃለን እንዲሁም ቤተሰቦቻችን ተመልካቾቻችን ይቅርታ እንጠይቃለን ቡራ ስልክ አላነሳ ብሎኛል በነገር ላይ ድንገት እየፈላለኩት ነበረ በጓደኞቹ ሞከርኩ በኤፍሬምም ስልክ ሞክሬለታለሁ ስልክ አላነሳ ብሎኛል እኔ በጣም ጨንቆኛል በቃ ሁሉም ማረ እንደዛ ነገር ማድረግ አልነበረብንም አሁን አንተ ብለዋል ተረጋግተን ማስረዳት ነበረብን ነገሩን ማብረን ነበረብን ግን እሱ ያው ወንድምነት አንዳንዴ መከታውን ይባላል ግን ያን ነገር ደግሞ ሲሆን የሆነ የተለየ ስሜት ሆኖ ስለመጣ እኛ ተጫጫነን እንጂ እኛ እንደዚህ ነገር ለምን ማድረግም አንፈልግም ያው ኤፍሬም አብሮ አደጋችን ነው በጣም እንተዋወቅ አንዳገልጆችን እንዲህ መፈጠሩ በጣም ነው የደበረኝ እኔ በጣም ከልቤ ይቅርታ ቡራንም በዚሁ አጋጣሚ በጣም ከልባችን ይቅርታ እንልሃለን በጣም ነው የተሰማን ባደረግነው ነገር በጣም ጸጽቶናል እንደዛ ደም በደም አርገን ወላይ በጣም ነው እኔ በበኩሌ በጣም ነው የደበረኝ ካደረኩት በኋላ ለምን ይሄ ነገር ተፈጠረ ብዬ ራሴን እስከ መጸጸት ድረስ ማለት ነው ራሴን እስከ መጠየቅ ድረስ ነው የደረስኩት እኔ ጋር ገብቶኛል አሁን ግን አግኝተ ነው ምን ያህል ይቅርታ ያደርግልናል ለምን እንደዛ አርገነው ማይሰነዘር ሰንዘረናል
እሱም ሊረዳን አልቻለም። ቢያንስ ደግሞ ሁለታችን ደግሞ መሆናችን ይከብዳል። አንዳችን ብቻ ሆነ አስረድተን ብናስቆቆ አሪፍ ነበር። እኔ ድርጊቱ እንዲበጠበጥ ስላልፈለኩ ነው። ማናጀራችን ከመጣ ለኛ ላይ ጫና ስለሚፈጠር ቡርኬ ብቻ እስቲ ምን ያህል ይቅርታ እንደሚያደርግልን ብቻ እና ውድ ቤተሰቦች ይሄን ነገር መፈጠሩ ድርጅቱ በጭራሽ አያውቅም፣ የድርጅቱ ባለቤት ማለት ነው። ያም ቢሆንም ማኖሮ እኛ ሁለታችን እዚህ ድርጅት ውስጥ በጭራሽ አንቀጠርም ነበር፣ ስራችንን አንቀጥልም ነበር። ከዚህ ድርጅት አልፎ ሌላም ድርጅት እንዳንቀጠር ሁላ እንደረግ ነበር በዚህ ባህሪያችን እዚህ ባደረግነው ነገር። ምክንያቱም ያኛውም ቀጣይ ልንሰራ ምንገባበት ድርጅት ራሱ እንደዚህ አይነት ነገር ስላለመፈጠሩ እርግጠኛ ስለማይሆን አያስገባንም ነበር። አሁን ድርጅቱ ባለማወቁ እኛ እድለኞች ነን በነገር ላይ። እኔ በጣም እድለኛ ነን ብዬ ማስበው ለምን ያልሆነ ድርጊት ፈጽመናል። ጓደኛችን ብለን መጥራት እና ማስረዳት እያለብን ወጣት ነን፣ እኛም መግባባት እንችል ነበር በብዙ ነገሮች ማለት ነው። ግን ደግሞ ያው ከስተመራችን እኛ ማናችንም ማስቀየምን አናውቅም። ከስተመራችን በስነ ስርዓት ነው የምንይዛቸው። በስተክል በቃጥራካችን ያውቁናል። በስነ ስርዓት ተገባይተው እነሱም ያሉን እኛም እንላቸው ተስማምተን ነገር ነው የምንፈጽመው። እሱ ደግሞ በዛ ሰዓት ላይ እንደ ወጣትነት እኛም እንደ ወጣትነት ልንግባባ አልቻልንም። እሱም መቶ ያስረዳን ምክንያት አመጣጡ ደስ አይልም ነበረ። እኛም ያው ስሜት በሰው ልጆች ላይ ስሜት ይፈጠራል፣ ብዙ ነገር ሊፈጠር ይችላል። አለመግባባት ያን ክስተት እንዲፈጠር አድርጎታል። ግን ደግሞ አሁን በተሻለ አቅም እሱን ይቅርታ ብለ ነው። በነገራችን ላይ ድርጅታችን ይህን አይነት ባህሪ የለበትም። እቃ ትእዛዝ ተቀብሎ እቃ የማዘግየት እንደገና ደግሞ እቃ ትእዛዝ ተቀብሎ ስራውን ያለ መስራት ባህሪ የለበትም። ስራው በተባለ ቀን የምናደርሰው ሁሉም ያውቃል። እዚህ ቪዲዮ ላይ የምታዩት ራሱ ይሄ የተሰራው እቃ የለምለም እሱ ወንድሟ መጥቶ የጠየቀው እቃ ነበረ። የዛኔ ከሱ በተጣላን በሶስተኛው ቀን ነው መታ ወሰደችው። የሚገርማችሁ ነገር ግን እሷም አላወቀችም። ያን ነገር እንደተፈጠረ ጭራሽ አላወቀችም። አልነገርናትም ሁላ። እሱም የነገራት አይመስለኝም። ምክንያቱም እሱ ቢነግራት ኖሮ እሷ ወይ እኛ ጋር ቀጥታ ሮጣት መጣ ነበረ ወይ ደግሞ እሱም በደንብ አርጋ ተጠይቀው ነበር ስለተፈጠረው ነገር ማለት ነው። ግን እቃውን ከወሰደች በኋላ ያው እሷንም ይቅርታ መጠየቅ እንፈልጋለን። አሁን ግን አባቱ ጋር ብንሄድ ይመስላል። አባቱ ጋር መጥቷል ሲባል ሰምቻለሁ። አዎ ዛሬ ስራ ቦታ ላይ ስለምናገኘው አጋጣሚ ድንገት ገብተን ካላልነው በስተቀር በአባቱ ፊት ሌላ ምንም እንትን ሊለን አይችልም፣ ሊራራልን አይችልም። ለምን የድርጊታችን ስለሚያስጠላ በቃ አባቱ ጋር እንሄድና የሚሆነውን እስኪ ከፈጣሪ ጋር እሱም ይቅርታችንን ይቀበላል። እናገኝበት አንደኛ አባቱ ጋር ከሆነ ደስ ይለናል። ብናገኘው በጣም ነው ደስ የሚለኝ። እኔ ታውቃለህ አይደል እሱ ያለበት ሁኔታ ያንን ደግሞ አልጠየቅ ገብተን ካላዝነው በስተቀር የለም ማለት ነው። ሲያየን ሊሄድ ይችላል። በቃ ሲያየን ሊሄድ ይችላል። አሁን አባቱ እኮ ድንገት ሳይንትን ሳይል ነው ይሄ የምንሄደው፣ ሳያውቅ ነው የምንሄደው። ገባ ማረግ አለብን እንዴ? አጥፍተናል እኮ እኛም ባይገርም ማስረዳት ነበረብን። ታውቃለህ ትልቅ ጥፋት ነው ያጠፋነው። ማስረዳት ነበረብን። ሰላም ናችሁ? ደህና ናችሁ? ምን ልታረጉ መጣችሁ? ሰላምታ አይቀርም? እሺ ሰላምታ ይቀርማል። ሰላም ነው። እንዴት ናችሁ ጋሼ? ሁሉ ሰላም። ፋዘር ባለፈው እነኚህ ልጆች በጣም እኔን ጎርተውኛል ማለት ነው ጋሼ። በጣም ነው የደበደቡኝ እኮ ሰምቼዋለሁ። እኔ በለምለም ምክንያት ገብቼ ሳወራቸው ደብድበው አድምተው ነው የላኩኝ ወደ ቤት ማለት ነው። እኔ ለለምለም ማነገርኳትም ሄደሽ እነሱን የሆነ ነገር አድርጊያቸውም አላልኳትም። ዝም ነው ያልኳት ማለት ነው። በቃ ጋሼ አሁን ምን አለ መሰሎት እኛ ወላይ እኔ ክፉ ነገር አታስወራኝ አይደለም ቡራ፣ እኛ አንተን ብለን የመጣ ነው እዚህ ጋር አታስወራኝ። እነሱን አዋሩት፣ እኔን አታዋሩኝ። እኔ አንተ ከሌለ እኛም እዚህ ጋር አንገኝም። እኛ የመጣ ነው ጋሼ ባለፈው አሁን እኛ ጋር መጣ ስራ ቦታ ማለት ነው። ስራ ቦታ መጣና የለምለም ዕቃ የታለ ምናምን ብሎ ጠየቀን። በስርዓት ቢጠይቀን እኮ እኛም እንደዛ አይነት ነገር አይፈጠርም ነበር። ቀድሞ ጓገጭ ሲልብን እኛም ለማረጋጋት ሞከርን። አልረጋጋም ሲለን በቃ የሆነ ነገር ተፈጠረ። አላወቅንም የለምለም ወንድም መሆኑ። እዚህ ጋር ውስጤ ላይ እስካሁን ጥርሴ እያመመኝ ነው የመቱኝ ቦታ ማለት ነው። እኛ የለምለም ወንድም መሆንን አውቀናል ቡራ፣ አላወቅንም እኮ። ትእዛዝ ፈርኒቸርና አልጋ አዛ ነበር ለምለም። ትእዛዙን በሰዓቱ አላደረሱላትም። ስገባ ግን ተሰርቶ ነበረ ስራው እና ስራው እንደተሰራ እኔ በሰዓቱ አልተረዳውም ነበረ።
ገባውኝና ወይ ብሯን መልሱላት ወይም ደግሞ ትዕዛዙን ሰርታችሁ ባጭር ጊዜ ስጧት አልኳቸው። እንደዚህ በስርዓት እኮ አላስረዳህንም ቡራ፣ በስርዓት አላስረዳህንም። መጀመሪያ ለሱ መናገር አለብኝ ጋሽዬ። እኛ ማለት ነው ከስራ ቦታ አመጣጡ ይለያል ታውቃላችሁ። ወደ ስራ ወደ አንድ ድርጅት ሲገባ በስነ ስርዓት ነው ማስረዳት ያለበት። እኛ ለምን ወንድም የሚሆን ምንም ነው አናውቅም። ግን መጣና በቃ ብራ መልሱ ምናምን ብሎ ቃሉ እንደሆነ ነገር አደረገ። አገባቡ ሁሉ በጣም ነበር የሚያስጠላው። እኛ ልናስረዳው ሞከርን፣ ምንም ነገር ሊረዳን ሊሰማንም አልቻለም። አሁን ልሰድቡኝ ነው የመጣችሁት? አሁን እኛ የመጣ ነው ጋሺ፣ እኛ የመጣ ነው ይኸው በእርሱ ፊት ይቅርታ ልንጠይቅ ነው። ይቅርታ ልንጠይቀው ነው የመጣ ነው። የዛኔ ደግሞ አለመግባባት የተፈጠረው እኛ ወጣቶች ነን፣ ለጸብ ነው የምንገፋፋው የሆነ ትንሽ ነገር ሲኖር ማለት ነው። እቃውም ደግሞ ተሰርቶ ነበረ በሰዓቱ። እቃው ተሰርቶ ይሄውና ተሰርቷል እያልኩት ሊረጋጋልን አልቻለም። በፍቅር ልናስረዳው ሞከርን፣ እሱም ጓገጭ ስላለብን ነው ነገር ወደ ሌላ የተገለበጠው ጋሽ ሙሉ። እቃውም ደግሞ ይኸው ለምሊ ወስዳለች፣ አይታል። በተጣላም በሶስተኛው ቀን ነው አይደለም እቃው ወስዳለች። እኔ እኮ ደበደቡኝ ብዬ ራሱ አላወራሁም። እኔ በጊዜው ወደ ፍርድ ቤትም አድርሼው ነበረ። ግን የመሐመድ ልጆች ናቸው ሲባል ደግሞ እንደና ፋይሉ እንዲወጣ አደረኩኝ። እኔ እንደዚህ የመሐመድ አባስ ልጆች ናቸው አለኝ። እሱ በቃ እንደዛ ከሆነ ብዬ እስካሁን ግን እናንተ መቅረታችሁና እስካሁን ያለ መጠየቃችሁ ጥፋት አለባችሁና እኔን ደብድበውኝ እነሱ ጋር ስልኩን ላላነሳ ማለት ስልኬን አያነሳም። ይኸው በሱም ስልክ ሞከርን አላነሳም ማለት አሁን ራሱ አግኝቼው ነበር ነው ባላየን ያለፈኝ እዛን ሰዓት ላይ ላወራው ፈልጌ ነበር፣ ግን ምንም ሊሰማኝ አልቻለም። አሁንም ማናገር አልፈልግም። በቃ እንድትሄዱልኝ ነው የምፈልገው። በቃ አሁን እኔ በቃ ጋሼ እኔ እንዲያወሩኝ ነው አልፈልግም። ቆይ አንተና መጥቶይ እስቲ ቆዩ። አሁን እናንተ ማለት ነው እኔ ልንገር፣ ብር ያወጣነው ወጪ አለ ከ2000 ከ3000 ብር በላይ ወጪ ወጥቷል። በሕክምና ዙሪያ እንቁላልም ገዝቼ እንትን ብያለሁ። ወደ 4000 ብር ወጥቷል። ይሄንንም ብር በራሳችን ይወጣል። እኛ ጋር አሁን የሚደርስብን ነገር ሁሉ እናደርጋለን ነው። ግን ይቅር በሉን። እኛ አሁን የእርሶ ልጅ መሆኑንም አላወቅንም እውነቱን ለመናገር ማለት ነው። ጋሽ እናንተ እኛ ያሳደጋችሁ ናችሁ፣ አባቶቻችን ናችሁ። ቡሩኬም ለኛ ወንድማችን ነው። ግን በጊዜው ደግሞ አላወቅንም። የለምለም ወንድም ብሎም ሲመጣ በቃ ድርግተኛ የሆነ እኔ የእርሶ ልጅ መሆኑን ባቀ እጁን ስም ያላስገባውም ጋሽ እርሶ ነው ትልኝ ያሳደጉኝ። ልክ ነህ። እሱ ያለ መታወቅ ነው የተጎዳዳችሁ። አሁን እናንተ ብር ይሄንን ካሳ አለ ይሄንን ወጪውን ትከፍላላችሁ። አሁን ጥርሱም ተጎቷል፣ ካሳም ትከፍላላችሁ። በዚህ ሰሞን ይሄንን አዘጋጁ። እኔ አሁን አስታርቃችሁና ገንዘቡን እኛ ምንም ነገር እናደርጋለን። እኛ የሚደርስብን ነገር እናደርጋለን። ታደርጋላችሁ። መቼ ነገ ታመጣላችሁ ነው? ይሄው አሁንም ከፈለጋችሁ ችግር የለብንም። እኛ ይቅር በሉን ብቻ፣ ይቅርታ ብቻ ነው። አሁን እሱ ስንተያይ ራሱ ፊቱ በጣም ነው የሚያስጠላውና እንደዛ ነው። አንተ ልጅ ና እሺ በልና፣ አሁን አንተ እሺ በልና ለምንድን ነው እሺ የምለው? እኔ ተጎድቼ እምችላለሁ። እሺ በልና ላስረዳ። እኔ እነሱ እንደዛ ለሁለት እነዚህ ልጆች ማለት ነው ወንድም የለውም ብለው እኮ ነው የደበደቡኝ። ወንድም የለውም ወይ ማንንም የለውም ብላችሁ ነው ጉራኛ ባለማወቅ አውቀን የምናደርገው ይመስልሃል? ይሄው በአባትህ ፊት አባትህ እኮ ነው ያሳደገን። እኛ አንድ ሰፈር ነው ያለነው። ተቻቻሉና አሁን ይኸውልህ 4000 ብር እኔ አውጥቻለሁ ላንተ ማሳከሚያ ምናምን የፋይል የሚወጣ አለ። እሱን ለለምለም መንገር ነበር። እሱን አሁን እኔ 4000 ብርና የሞራን ካሳ ያስፈልገናል። ይሄን ገንዘብ ነገ ይዛችሁ አምጡ ወይ በኋላ አምጡ። እኔ አሁን ይቅር በላቸው ብዬ እንትን እያልኩ ነው። ይቅር ተባባሉ። እኔ ለምኝሃለሁ። አሁን ወደ ሌላ ቦታ ማይኬድም። አሁን ታረቁ ለእግዚአብሔር ቡራ በጣም ይቅርታ ይሁን። ባደረግነው ነገር በጣም ተጸጽተናል። እውነቱን ለመናገር እንደዛ መታችሁኝ እናንተ መታችሁ እግሬ ላይ ነው ይቅርታ ብለናል አይደል? ባለመታወቅ የተፈጠረ ነገር እኔ እንደዛ ደብድባችሁ አይደለም።
እሺ እግርህ ላይ ወድቀን ይቅር ይቅር ብለናቸዋል። በቃ እኔ ለአባቴ ስል ይቅር ብያለሁ። ችግር የለብኝም። ውስጥ ላይ ምን ልትይዛን ፈልግ አሁንም ደግማችሁ አሁንም ይቅር ተባባሉ። በቃ በደንብ ወንድማችን ነው ወርቂ በቃ እናንተ ብሩ በኋላ ይዛችኋል። እኛ ምንም ነገር ለማድረግ ዝግጁ ነን። እሺ ብቻ ከልባችሁ አፉ ምን ይፈልጋል? የሄዳችሁበት አልጋ ባልጋ ይሁን። አቦ ትልቅ ልጆች ሁኑ። አሜን። ሀገር የምትኖሩ ልጆች ሁኑ። ደጉ መንድጉ ብር ማግኙ ሀብታም ሁኑ። አሁን እኔ አሁን ልጄ እኔ ተላላው እናንተ ይሄ ያልኳችሁ ብር ይዛችሁ ነው። አሁን ሂዱ፣ በቃ ሂዱ፣ እደጉ ልጆቼ። ጉራ ግን በጣም ይቅርታ። እሺ በቃ አሁን በቃ እሺ ጋሽ ሂዱ፣ በቃ እናመሰግናለን ጋሽ። እሺ ሂዱ በቃ እዛ ዳውና በጣም ነው የሚገርመው። ልክ ደስ አንተ እኔ በጣም ጨንቆኝ ነበር እያልኩ በጣም ነበር የጨነቀኝ። ፊታቸውን ማየት ነው የከበደኝ ሁላ እንጂ እኔ ጎንበስ ብዬ ቀረሁ እኮ አላየህም? ጨነቀኝ። ምን ብዬ አፈርኩ ነገር ጠፋኝ። ታውቃለህ ፋዘሩ ደግሞ እዚህ አብረን አንድ ሰፈር ላይ ነው ስራ የምንሰራው። እዛን ጊዜ እኮ የሁለታችንም ስሜት እኮ ነው የሚያስጠላው። አንተም ሌላ ስሜት ውስጥ እኔም ሌላ ስሜት ውስጥ። አሁን ሌላ ከስተመር እንዲህ ነው የሚመስለው። እኛ እንደዛ ነው የሚመስለው። አሁን እኔና አንተ እንደዚህ ስላስተናገድ ነው እሱ አሁን ብዙ ሰው እንደዛ ነው የሚያስበን። ብቻ ግን ደስ ብሎኛል። አሁን ወደ ስራ እንሂዳ። መጣላት ባይዘው በጣም ቀላል ነው። መደባደብ በጣም ቀላል ነው። ወንድነት ማለት መጣላት ማለት አይደለም። መደባደብ ማለት አይደለም።